በቅድሚያ እናትና አባት እንኳን ደስ አላችሁ ልጃችሁን እንኳን ፈጣሪ ወደ እቅፋችሁ መለሰላችሁ ብርቱ ፍለጋና ጽኑ ስታረጉ የነበራችሁ የኢትዮጵያ ሕዝብ ልጁን የአዲስ አበባ ፖሊስ አባላት እንኳን ደስ አላችሁ ብዙዎች ተጨንቀው ሲፈልጉትና ሲያፈላልጉት የነበረው ሕፃን ሳሙኤል ትናንት ማምሻውን መገኘቱንና ከፍተኛ ገንዘብ ካላመጣችሁ ሕፃኑን አታገኙትም እያሉ ሲደራደሩ የነበሩ ግለሰቡን መያዙን የአዲስ አበባ ፖሊስ አስታውቋል። ነገሩ እንዲህ ነው። እንደምታስታውሱት ከቀናት በፊት አንድ ሕፃን በቤት ሰራተኛ ተሰርቋል የሚል መረጃ ሰምተን ሁሉም ባለው አቅምና ችሎታ ሲያፈላልገውና በሰላም ይገኝ የሚል ምኞቱን ሲያስተላልፍ 11 ቀናትን ተቆጥረው ነበር። በቤት ሰራተኛ ተሰርቆ የጠፋው ሕፃን የ2 ዓመት ከ9 ወር ሳሙኤል ዮሐንስ የተገኘው ከአዲስ አበባ ክልል ውጭ ፖሊስ ባደረገው ብርቱ ክትትል እንደሆነ የአዲስ አበባ ፖሊስ ምሽቱን አስታውቋል። ጥቅምት 6 ቀን 2015 ዓመተ ምህረት በለሚኩራ ክፍለ ከተማ ልዩ ቦታው አያት ከሚባል አካባቢ ከቀኑ 11 ሰዓት ተኩል በቤት ሰራተኛ ተሰርቆ የጠፋው ሕፃን ሳሙኤል ከ11 ቀን ብርቱ ክትትል በኋላ የተገኘ ሲሆን ከተጠርጣሪዋ ጋር ግንኙነት ያላቸውን ጨምሮ 3 ግለሰቦች በቁጥጥር ውስጥ መዋላቸውን የአዲስ አበባ ፖሊስ አስታውቋል። ፖሊስ የሕፃን ሳሙኤል ዮሐንስን መጥፋት ሪፖርት ከደረሰው ጀምሮ የተለያዩ ዘዴዎችን በመጠቀም ባደረገው የሌት ተቀን አድካሚ ክትትል በደብረ ማርቆስ በአዲስ ዓለም ገጠራማና አስቸጋሪ ቦታዎች ፍለጋውን በማጠናከርም ከሌሎች የጸጥታ አካላት ጋር በመቀናጀት በአዲስ አበባ በተደረጉ አድካሚ ፖሊሳዊ ስራዎችን ደግሞ ከፍተኛ ገንዘብ ካለመጣችሁ ሕፃኑን አታገኙትም እያሉ ሲደራደሩ የነበረው ግለሰብም ጭምር ሊያስችሏል ተብሏል። ከተጠርጣሪዎች ጋር በተገናኘ ቀሪ የምርመራ ውጤቶች በቀጣይ ይፋ የሚደረጉ ሲሆን ህብረተሰቡም የቤት ሰራተኞችን ሲቀጥር ማንነትና ህጋዊነት ማረጋገጥ እንደሚገባው የአዲስ አበባ ፖሊስ መልእክቱን አስተላልፏል። እኛም በጉዳዩ ዙሪያ የምናገኛቸውን ተጨማሪ መረጃዎች የምናደርሳችሁ ይሆናል። እስከዛ ድረስ ግን ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግና አስተያየት ካላችሁም ኮሜንት ላይ ጻፉ።